በአንድ በኩል የአሜሪካ የቅርብ ወዳጅ የሆነችው እስራኤል፣ በሌላ በኩል ደግሞ የኔቶ አባል የሆነችው ግን ደግሞ ከሩሲያ ጋር የምትሻረከው ቱርክ፣ መሃል ላይ ደግሞ የዓለም እጅግ ዘመናዊው የጦር ጄት ኤፍ-15። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰሞኑን ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ያስተላለፉት ማስጠንቀቂያ ተራ የፖለቲካ ንግግር አይደለም። ኔታንያሁ በቀጥታ ትራምፕን ምን አሉት? ለኤርዶጋን አገዛዝ ኤፍ-35 ጀቶችን እንዳትሰጡ፣ ይህ አገዛዝ በሙስሊም ወንድማማቾች ርዕዮተ ዓለም የተበከለ አሜሪካንና እስራኤልን ለማጥፋት የሚያልም ነው አሉ። ይህ ንግግር የወጣው ትራምፕ በኔቶ ጉባኤ ላይ ለመገኘት አንካራ በገቡበት ወቅት ነው። አሜሪካ ለቱርክ የጦር ጄቶችን ልትሰጥ ትችላለች የሚለው ስጋት እስራኤልን እንቅልፍ ነስቷታል። እስራኤል ቱርክን ለምን ይህን ያህል ፈራቻት? ኔታንያሁ የጠቀሱት የኢራን ሞት ለአሜሪካ መፈክር ከቱርክ ጋር ምን ያገናኘዋል? እናም ትራምፕ የኔታንያሁን ልመና ይሰማሉ ወይስ የቱርክን ጥቅም ያስቀድማሉ? ነገሩን በደንብ ለመረዳት ወደ ኋላ መለስ ስንበል ቱርክ መጀመሪያ ላይ የኤፍ-35 ፕሮግራም መስራችና ተባባሪ ነበረች። ነገር ግን ኤርዶጋን ከሩሲያ የኤስ-400 ሚሳኤል መከላከያ ስርዓትን ሲገዙ አሜሪካ ከፕሮግራሙ አባረረቻቸው። ለምን? ምክንያቱም የሩሲያ መከላከያ ስርዓት የኤፍ-35ን ምስጢራዊ ቴክኖሎጂ ሰልሎ ለሞስኮ አሳልፎ ይሰጣል በሚል ፍርሃት ነበረ። አሁን ግን ፕሬዝደንት ትራምፕ ወደ ስልጣን ከመጡ በኋላ ነገሮች እየተቀያየሩ ነው። ትራምፕ ቱርክን ወደ ኤፍ-35 ፕሮግራም ለመመለስ ፍንጭ አሳይተዋል። ይህ ነው ኔታንያሁ ላይ ድንጋጤ ደወል ያጮኸው። ኔታንያሁ በግልጽ እንደተናገሩት የመካከለኛው ምስራቅ ሰላም የተመሰረተው በእስራኤል የአየር ላይ የበላይነት ነው። ቱርክ ኤፍ-35ን ካገኘች ግን ያ የእስራኤል የበላይነት ያከትምለታል። ግን ኔታንያሁ ቱርክን ለምን የደህንነት ስጋት አሏት? የጠቀሷቸው 3 ዋና ዋና ነጥቦች አሉ። የሐማስ ድጋፍ። ቱርክ ሐማስን እንደ አሸባሪ ሳይሆን እንደ ነጻነት ታጋይ ነው የምታየው። ኔታንያሁ ኤርዶጋንን እስራኤልን ለማጥፋት በግልጽ እንደሚጥሩና ኢየሩሳሌምን ለመውረር እንደሚመኙ ተናግረዋል። የግሪክ ዛቻ። ቱርክ የኔቶ አባል ብትሆንም ሌላኛዋን የኔቶ አባል ግሪክን ለጦር እየዛተችባት ነው። ኔታንያሁ ይህንን በማንሳት ቱርክ የማይታመን አጋር መሆኗን ለአሜሪካ ለማሳየት ሞክረዋል። የእስራኤል ጥላቻ። የቱርክ ውጭ ጉዳይ ሚኒስትር አይሁዳዊቷ ሀገር በሰው ልጆች መካከል ቦታ የላትም ማለታቸውንና የሀገር ውስጥ ሚኒስትሩ የኢየሩሳሌም ገዢ ለመሆን እጓጓለሁ ማለታቸውን ኔታንያሁ በምሬት ጠቅሰዋል። ነገሩ በዚህ አይበቃም። ኔታንያሁ በዚሁ ንግግራቸው ወደ ኢራን ዞረዋል። ኢራን በቅርቡ ወታደራዊ ውድቀቶች ቢገጥሟትም አሁንም በከፍተኛ የጸረ አሜሪካና ጸረ እስራኤል ስሜት ውስጥ እንዳለች ገልጠዋል። በቅርቡ በተገደሉ የኢራን አዛዦች ቀብር ላይ ሞት ለትራምፕ ሞት ለአሜሪካ የሚሉ መፈክሮች መጮኻቸውን አስታውሰዋል። ኔታንያሁ ይህንን ያደረጉት ለምንድን ነው? የትራምፕን ስሜት በቀጥታ ለመንካት። ይሄውልህ ትራምፕ አንተን ሊገድሉ የሚፈልጉ ሰዎች ናቸው እያሉ ነው። ይህንን በማድረግ አሜሪካ ለኢራንም ሆነ ለቱርክ ምንም አይነት የቴክኖሎጂም ሆነ የዲፕሎማሲ እጅ እንዳትዘረጋ እየገፋፉ ነው። አሁን ትልቁ ጥያቄ ያለው ዋሽንግተን ዲሲ ላይ ነው። ዶናልድ ትራምፕ ምን ያደርጋሉ? በአንድ በኩል ትራምፕ ከእስራኤል ጋር ያላቸው ጥምረት ጥብቅ ነው። በሌላ በኩል ደግሞ ትራምፕ ቱርክን ከሩሲያና ከቻይና እቅፍ ውስጥ ነጥቆ ለማውጣት ሲሉ ኤፍ-35ን እንደ ማባቢያ ሊጠቀሙበት ይችላሉ። ነገር ግን ኔታንያሁ እንዳሉት ይህ በነፃነትና በአክራሪነት መካከል ያለ ጦርነት ከሆነ አሜሪካ ለቱርክ የምትሰጠው እያንዳንዱ ጀት ነገ በእስራኤል ላይ ስጋት መሆኑ አይቀሬ ነው። የቱርክ የውጭ ጉዳይ ፖሊሲ ባልተረጋጋበት በዚሁ ዘመን የዓለም እጅግ አደገኛ ቴክኖሎጂ ለኤርዶጋን መሰጠት አለበት። ይህ ተራ የቃላት ሰጥ አገባ አይደለም። ይህ በመካከለኛው ምስራቅና በሜዲትራኒያን ባህር ላይ ሊመጣ ላለው ትልቅ የጂኦፖለቲካ የመሬት መንቀጥቀጥ የመጀመሪያው ምልክት ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዋሽንግተንን ቱርክን አትመኑ፣ ኤፍ-35 ጀቶችን አትስጡ ብለው ሲያስጠነቅቁ ጉዳዩ ስለ አንድ የጦር ጀት ብቻ አይደለም። ጉዳዩ በሚቀጥሉት 10 ዓመታት ቀጠናውን ማን ይቆጣጠረዋል የሚለው ነው። ይህ ሰጥ አገባ ለቀጠናው ምን ያህል ስጋት ነው? ነገሩ የሩቅ ምስራቅ ጦርነትን ሊቀሰቅስ የሚችል የኔቶ ህብረትን ለሁለት ሊሰነጥቅ የሚችልና በመካከለኛው ምስራቅ እስካሁን ታይቶ የማይታወቅ አዲስ የጦርነት አሰላለፍ ሊፈጥር የሚችል ትልቅ አደጋ ያዘለ ነው። እስራኤል በአረብ ሀገራትና በጠላቶቿ ተከባ ለዓመታት የኖረችው በአንድ ምስጢር ነው። እርሱም የጥራት ወታደራዊ የበላይነት ይባላል። አሜሪካ ለብቻዋ የምታስታጥቃት እስራኤል በቴክኖሎጂ ከማንኛውም የቀጠናው ሀገር አንድ እርምጃ ቀድማ እንድትሄድ ይደረጋል። ኤፍ-35 ጀት ደግሞ የዚህ የበላይነት ቁንጮ ነው። እስራኤል በአሁኑ ሰዓት በመካከለኛው ምስራቅ ኤፍ-35ን በስፋት የምትጠቀም ብቸኛ ሀገር ናት። ይህ ጀት ራዳር አይይዘውም። አሜሪካ ይህንን ጀት ለቱርክ ብትሰጥ የቱርክ አብራሪዎች
የኤፍ-35 ምስጢር ድክመትና ጥንካሬ በሚገባ ያውቁታል። ኔታንያሁ የፈሩት ይህንን ነው። ቱርክ ይህንን ቴክኖሎጂ ካገኘች እስራኤል በሶሪያ በሊባኖስ አልፎ ተርፎም በኢራን ላይ ያላት የፈለገችበት ሰዓት ገብታ የማጥቃት ነፃነት ሙሉ በሙሉ ያበቃልታል። ይህ ደግሞ እስራኤልን የበለጠ ጠበኛና ስጋት ውስጥ የሚከት በመሆኑ ቀድሞ የማጥቃት እርምጃ እንድትወስድ ሊያስገድዳት ይችላል። ይህ ማለት የመጀመሪያው የቀጣናው ስጋት የጦርነት መደናገጥ መፈጠሩ ነው። ኔታንያሁ በንግግራቸው ውስጥ አንድ በጣም ስልታዊ ነጥብ አንስተዋል። ኤርዶጋን ግሪክን እየዛቱባት ነው አሉ። ግሪክና ቱርክ ሁለቱም የኔቶ አባላት ናቸው። ነገር ግን በኤጂያን ባህር ላይ ባለው የድንበርና የተፈጥሮ ጋዝ ክምችት ምክንያት ለዓመታት በጦርነት ይፈላለጋሉ። አሜሪካ ለቱርክ ኤፍ-35ን ከሰጠች ቱርክ በግሪክ ላይ ፍጹም የአየር ላይ የበላይነት ታገኛለች። ይህ ደግሞ ግሪክን ብቻ ሳይሆን ሳይፕረስን፣ በመቀጠልም ከግሪክ ጀርባ የምትቆመውን ፈረንሳይንና እስራኤልን ያሰጋል። እስራኤልና ግሪክ በአሁኑ ሰዓት ጠንካራ ወታደራዊና የደህንነት ትብብር አላቸው። ቱርክ ግሪክን ካጠቃች እስራኤል በዝምታ አትመለከትም። ስለዚህ ይህ ሰጥ አገባ ወደ ቀጠናዊ ጦርነት ከተቀየረ የኔቶ ህብረትን ከውስጥ የሚበታትንና የአውሮፓን ደቡባዊ በር በጦርነት ምስቅልቅሉን የሚያወጣ አደጋ አለው። ኔታንያሁ ሌላው ያስጠነቀቁት ትልቁ አደጋ የርዕዮተ ዓለም ጥምረትን ነው። ቱርክን በሙስሊም ወንድማማቾች የተበከለች ሲሏት፣ ኢራንን ደግሞ የእብደት ማዕከል አድርገው አቅርበዋታል። እስካሁን ባለው ታሪክ ቱርክ ሱኒ ሙስሊምና ኢራን ሺአ ሙስሊም በቀጠናው ላይ የራሳቸውን ተጽዕኖ ለመፍጠር የሚፎካከሩ ባላንጣዎች ነበሩ። ነገር ግን እስራኤል በጋዛና በሊባኖስ የምታደርገው ወታደራዊ ዘመቻ ሁለቱን ሀገራት እያቀራረባቸው ነው። ቱርክ ሐማስን በይፋ ትደግፋለች። ኢራን ደግሞ የሐማስ ዋና አጋር ናት። ስጋቱ ምንድን ነው? አሜሪካ ቱርክን በገፋች ቁጥር ኤርዶጋን ፊታቸውን ሙሉ በሙሉ ወደ ኢራን፣ ሩሲያና ቻይና ያዞራሉ። ቱርክ፣ ኢራንና የኳታር የገንዘብ ኃይል በአንድ ላይ ከተባበረ በመካከለኛው ምስራቅ አዲስ ጸረ እስራኤልና ጸረ አሜሪካ ዘንግ ይፈጥራል። ይህ ጥምረት ደግሞ የአብርሃም ስምምነትን ማለትም የእስራኤልና የአረብ ሀገራትን ሰላም ሙሉ በሙሉ ያፈርሰዋል። ታዲያ የመጨረሻው ውሳኔ ያለው በማን እጅ ነው? ትራምፕ አሁን የጂኦፖለቲካ ቁማር ጠረጴዛ ላይ ነው ያሉት። በአንድ በኩል ልዩ ጓደኛቸው ኔታንያሁ ይህንን ካደረክ ታጠፋናለህ እያሏቸው ነው። በሌላ በኩል ደግሞ ኤርዶጋን ኤፍ-35ን ካልሰጠኸኝ ከኔቶ ወጥቼ ወደ ሩሲያ እቅፍ እገባለሁ እያሉ ያስፈራራሉ። ትራምፕ የንግድ ሰው ናቸው። ለሳቸው ፖለቲካ ማለት ስምምነት ማለት ነው። ምናልባት ትራምፕ ለቱርክ ኤፍ-35ን ፈቅደው ነገር ግን ጀቶቹ እስራኤልን በማያሰጋ መልኩ በጥብቅ ቁጥጥር ስር እንዲሆን ወይም የተወሰነ የቴክኖሎጂ ክፍላቸው ተቀንሶ እንዲሰጥ ሊያደርጉ ይችላሉ። ነገር ግን ይህ ቁማር ከተበላሸ መካከለኛው ምስራቅ ወደማይታወቁ ወታደራዊ ቀውሶች ውስጥ ይገባል። ይህ ሰጥ አገባ የአንድ ሰሞን ዜና አይደለም። ይህ የዓለምን ሀያላን አስተላለፍ የሚቀይር የጦርነት ደመና የጫነ ክስተት ነው። ለመሆኑ እናንተ ምን ታስባላችሁ? ቱርክ ኤፍ-35 ጀትን ብታገኝ መካከለኛው ምስራቅ ውስጥ የመጀመሪያውን ሚሳይል የምትተኩሰው በማን ላይ ይመስላችኋል? በእስራኤል ወይስ በግሪክ? ወይስ አሜሪካ የኔታንያሁን ማስጠንቀቂያ ሰምታ ቱርክን ለአንዴና ለመጨረሻ ጊዜ ትተዋታለች? ሐሳባችሁን ኮሜንት ላይ ጻፉልኝ፣ እንወያይበት። ቪዲዮ ከተመቻችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ትንታኔ እስክንገናኝ ሰናይ ጊዜ